ሲጀመር ቤቲም ናቲም አይሆኑም። አንተ በተለይ ከቤቲ ራቅ። ወክ እያረጉ ናቲ ቤቲን ሳር ላይ አጋድሞ ከንፈሯን ሲሰማት ተመለከቱ። ከደሴ እመጣለሁ ከሚሴ እኔ ያልኩት መራባ እያልኩ በደስታ ተውጬ እጄን ትከሻዋ ላይ ጣል አደረኩ። በፍጥነት መንጭቃ አስለቀቀችኝ። እንዴ ምን ሆንሽ? ምንም አልሆንኩም እኮ ጠጋቢያ። ታዲያ ወደ እኔ ለምንድን ነው የምትሸሽኝ ብዬ ወደ እሷ ተጠጋው። ይበልጥ ወደ ጎና ፈገፈገችና ግድግዳው ላይ ተለጠፈች። እንዴ አሁን ሰላም አልነበርሽ እንዴ? ቆይ በ5 ደቂቃ ውስጥ ምን ተፈጠረ? ምንም አልተፈጠረም። በሻው ልብስሽን አውልቂና ወደ ውስጥ እንግባ። ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬም እንግዲህ በአስቂኝና አዝናኝ በሆኑ ቪዲዮዎች ተመልሰን መተናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦች ደግሞ እንደተለመደው ቪዲዮውን ሲጀምሩ በላይክ መጀመራችሁ እንዳትረሱ። እቺ ምልክቷ አለች፣ የላይክ ምልክቷ ዝም ብላችሁ ንኳት እስኪ። ስለፈለኩት ነው እንግዲህ እኔም ብላችሁ እዚህ ድረስ ከመጣችሁ አይቀር ይህ ቤት ለእናንተ ይገባችኋልና እባካችሁን ሰብስክራይብ በማድረግ እንግዲህ ቤቱን እናሳድገው እላለሁ። ወደ ቪዲዮ ኦኬ ሌትስ ጎ። ቤተሰቦች እንግዲህ የኢዮብ ዘማሪያን ቪዲዮ በጣም እንደተመቻችሁና በውስጥ መስመሩም ኮሜንት ላይ እየጻፋችሁልኝ ትገኛላችሁና አታውራ አፍልፍልፍ እሱን እስኪ እናዳምጠውና አንተ ስታወራ እሱ የሚያወራው ነገር እየሰማን አይደለም ብላችሁ እንግዲህ በጣም ብዙዎቻችሁ ኮሜንት ጽፋችሁልኛል። ዛሬ እንግዲህ ምንም ሳናወራ እሱን ብቻ እንግዲህ እናዳምጣለን። ያው እኔ እኮ ስለማያስችለኝ ነው። ገባችሁ አይደል? በጣም ስሜታዊ እኮ ሆኜ ስለማያስችለኝ ነው እንጂ ማውራት ፈልጌ ሳይሆን ዛሬ እንግዲህ ምንም ላለማውራት እንሞክራለን። የሱን ቪዲዮ እንግዲህ በጣም ብዙ ቪዲዮዎች አሉ። የሱ ቪዲዮ እንግዲህ ሪያክት እናደርግባችኋለን። አሁንም የትም እንዳትሄዱ። ወደ ቪዲዮ። ከጽጌረዳ ጋር ተጋብተን አንድ ቤት ውስጥ መኖር ከጀመርን 6 ወር ሆነን። ከኔ በፊት ዳዊት የሚባል መላጣ ፍቅረኛ ነበራት። ቁጭ ባልን ቁጥር ስለ ሁለታችን ከምታወራው ይልቅ ስለ ዳዊት መላጣ የምታወራው ወሬ ይበልጣል። ወይኔ የዲቪዬ መላጣ እኮ የሱ መላጣ እንደሚለሰልሰው የኔ ሰውነት ራሱ አይለሰልስም። በቃ ምን ልበል፣ ልክ እንደ አራስ ልጅ አናት ነበር የሚያሳሰኝ። ምንድነው ግን አንቺ ቁጭ ባልን ቁጥር ስለሱ ሰውዬ መላጣ ካላወራሽ ያምሻል እንዴ? ነው ወይስ በመላጣው የሆነ ያሰራብሽ ነገር አለ? ኧረ ዲቭ እንደዚህ አይነት ነገር አያውቅም። ልቡም እንደ አናቱ መላጣ የሆነ ንጹህ ሰው እኮ ነው ብታይ። እና ታዲያ ምንድነው ዲቭ የዲቭ መላጣ ምናምን እያልሽ የምትጨቀጭቅኝ? ፍቅሩ ከልብሽ ሳይወጣ ነው መስለኝ የተለያያችሁት። ፍቅሩ አረሳችሁ እኮ በቃ ስለሱ ማውራትሽን አቁሚና ስለኛ ስለ ፊውቸራችን ወደፊት ስለምንወልዳቸው ልጆች ምናምን አውሪኝ። ወይኔ ልጆች ስትል ምን ትዝ እንዳለኝ ታውቃለህ? ከዲቭ ጋር ልጆች ብንወልድ ኖሮ ይሄ ጌም ዞን ምናምን አልወስዳቸውም። እሱ መላጣ ላይ ነበር ሸርተቴ እያጫወትኩ ማሳድጋቸው። የዳዊትን መላጣ ከልቧ ላይ የምልጥበት መላጣው እጅን አጣመርኩና ተስፋ በቆረጠ አይን ትክ ብዬ አየኋት። አረሳችሁ ማለት ነው። ስለሱ ብቻ እኮ ነው የምታወራው እንዴ? በሷ የተነሳ መንገድ ላይ የማያቸውን የማላውቃቸውን መላጦች ሳይቀር ጠሏቸው። የምወደው ሰይፉ ፋንታውን ልክ 3 ሰዓት ሆኖ ሱፉን ግጥም አድርጎ ከነ መላጣው በቴሌቪዥን በኩል ብቅ ሲል ምን አለበተውን አናተ ላይ ጸጉር ብታስተክል ብዬ በብስጭት ቲቪውን ላጠፋው ስል እንዳታጠፋው ብላ ሪሞቱን ትቀበለኛለች። መላጣ የተባለ ነገር ማየት ከመጥላት የተነሳ የብብቴንም ጸጉር ሳይቀር ማንሳተው። በዚህ የተነሳ ከብረት ጋር የታገሉ እንደሚውሉ ወጠምሾች እጄን አስፍቼ መራመድ ጀምሩ። አዩ አይመች ግን እኔ እኮ አንተ ቪዲዮስ ቁጭ ብዬ ነው ማያቸው። ምሳሌም በላ ሬስቶራንት ቁጭ ብለናል። የሆነ መላጣ አስተናጋጅ መጣና ፊት ለፊታችን ተገትሮ ምን ልታዘዝ? ወይኔ መላጣ እንዴት አባቱ ነው የሚያምረው ብላ ጮኸች። ምንድነው ቤት ውስጥ ሌላ አስተናጋጅ የለም እንዴ? ተበሳጨው። ተረኛ እኔ ስለሆንኩ ነው ምን ልታዘዝ? እና ታዲያ ተረኛውን ክስ እንደው ከነ መላጣ መምጣት አለብህ እንዴ? ቢያንስ አናተ ላይ ኮፍያ ነገር ጣላ አታረግም? ሂድ በቃ ችግር የለም ከሚኑ ላይ ተናዛለን አለችውና ሄደ። አንተ ግን ችግር ምንድነው? መላጣ ባየ ቁጥር ተበሳሽተህ ትችለዋለህ። በኋላ የግፊትና የጨጓራ ታማሚ ሆነ ቁጭ እንዳትል ነግሬሃለሁ። ራስሽ ነሽ እኮ አስሬ ዴቭ እያልሽ መላጣ እንድጠላ ያረግሽ ታውቂዋለሽ። በላ ጨቅጭቀኛውን እርቦኛል ብላ ሜኖን አነሳችና አይኗን ጠበብ አድርጋ በደንብ አልታያለኝ እኮ አንተ እንካስቲ ብላ ሜኖን ሰጠችኝ። አገኘውሽ በሚል ፊት ኮራ ብዬ ምናልባት የዳዊት መላጣ አንጸባርቆብሽ የአይንሽ ሊንስ ተነግቶ እንዳይሆን አልኳት። ወይኔ አንጸባርቆብሽ ስትል ምን ትዝ እንዳለኝ ታውቃለህ? ከዲቪዬ ጋር አብረን እያለን ነጸብራቅ የሚለውን የሮፍራንን ዘፈን ሁሌ ነበር መጋብዘው። በጣም ነበር ደስ የሚለው። ጽጌረዳ ግን አበባሽ ሁሉ ረግፎ እሾክሽ ብቻ የቀረ እየመሰለኝ ነው። ምንድነው ሁሌ በነገር እሾክ የምትወጊኝ? አንድ ቀን ግን ይሄ ዳዊት የሚባለውን ሰውዬ እንደመደፋልሽ ወቂ በየ በተቀመጠችበት ትቻቴሩ እንዴ ፈረደበት እኮ ይመላጣ። በሌላ ቀን ሳሎን ቁጭ ብለን ቲቪ እያየን 4 ሰዓት ሲሆን ነገረኝ። እሺ በእናትህ በጣም ደስ የሚል አዲስ የቴሌቪዥን ፕሮግራም ጀምሯል እንዳያመልጠኝ። ምን የሚባል ፕሮግራም ነው ደግሞ የጀመረው? የመላጦች ወግ። ምን ያ ደስ አይልም? ኧረ በጣም ደስ ይላል። እንኳን ነገርሽኝ። 4 ሰዓት ሲሆን ተነስቼ መብራቱን ነው የምቆርጠው።
ቁረጧ ምን አገባኝ? እኔ እንደው ጄኔሬተርን ቢሆን ገዝቼ ያለውኝ እንጂ በፍጹም ፕሮግራሙ አያመልጠኝም። አይገርምህም? የተከራከረን እያለ ድንገት የባማኮን ሪል ስቴት ማስታወቂያ መጣ። የምጠብቀው ማስታወቂያ መጣ። ቆይ አንዴ ዝም በይ ብዬ ድምፁን ጨመርኩት። ሁሌ የሪል ስቴት ማስታወቂያ በመጣ ቁጥር ቤት እንደሚገዛ ሰው እስቲ ዝም በይ እያልክ በጉጉት ጨረስክኝ እኮ። ሪል ስቴት ድርጅቶች ስለበዙ ለምርጫ ከብዶኝ እኮ ነው። ከባማኮን ግን እንገዛለን፣ እመኚኝ። ባማኮንን ከሌሎች የሚለየው ነገር አለ አላላለ። በካሳንቺስ፣ ባምቢስ፣ አትላስ እንዲሁም ፍሬንድሺፕ ቤቶችን ስለሚገነባ በፈለግነው ሳይት አማርጠን ቤት መግዛት እንችላለን። ከየትኛው ሳይት ብንገዛ ነው ደስ የሚል? ግን አንተ ከፍሬንድሺፕ ነው። ግልጽ እኮ ነው። ለምን እሱን መረጥክ? የፍሬንድሺፑ ሳይት በፓርኮች የተከበበ ነው። ፓርክ ውስጥ ደግሞ እንደምታውቂው ብዙ ዛፍ አለ። ከቤትሽ ሆነሽ ፓርኮች ውስጥ ያሉትን ጥቅጥቅ ያሉ ዛፎች ማየት በጀመርሽ ቁጥር ደግሞ የመላጣ ፍቅርሽ ቀስ በቀስ እየተሸረሸረ ይሄዳል። በዛው የዳዊትንም መላጣ ተረሹና ስለ ጎፈሬው እንደማሰብ ትጀምሪያለሽ። ወይ ዮብ ግን ተንኮል አለችኝና ቲቪ ማየታችንን ቀጠልን። ዛሬ ልደቷ ነው። ቀይ አበባ ይዤ ወደ ቤት እየሄድኩ ነው። ቤት ደርሼ አበባውን ሰጠዋት። አበባውን ወደ አፍንጫዋ አስጠግታ አይኗን ጨፍና አንድ ጊዜ ወደ ውስጥ ማገችውና አመሰግናለሁ የኔ ፍቅር ብላ አቀፈችኝ። ሌላም መሰጥሽ ነገር አለ አልኳትና ተንበረከኩ። ወይኔ ስትንበረከክ ዲቪጂን አስታወስከኝ አለችኝ። ግራ ገብቶኝ እንዴት? እሱም ልክ እንዳንተ ተንበርክኮ ስጦታ ወይም አበባ ሲሰጠኝ በመላጣ ውስጥ ፊቴን እያየው ነበር የተበላሸብኝም ሜካፕ አስተካከል የነበረው። ምንም አላልኳትም። እንደተሸነፈ ወታደር ከተንበረከኩበት ሳልነሳ አንገቴን ደፋው። አሳዘንከኝ የምር ቲ እንደዚህ የመላጣ ፍቅር ካላት ጸጉሬን ሙሉ ለሙሉ ሙልጭ አርጌ ልላጨውና ዳዊት የሚባለውን ሰውዬ ከአንጎላ ውስጥ ልፍቀው ወሰንኩ። ስለተባለው ምላጭ አንድ ዘለላ ጸጉር ሳላስቀር ጸጉሬን ሙልጭ አርጌ ተላጨውና ጆሮ ያለው እንቁላል መስዬ ወደ ቤት ሄድኩ። ለዳዊት ብለህ ጸጉሩን ትላጫለህ? ወይኔ ዮባ ቲ ቤት ደርሼ ጽጌ እያልኩ ወደ ውስጥ ዘለኩ። አቤት የሚለኝ ሰው የለም። አይ በቃ ወጣ ነው ብዬ ወደ ሶፋ ሄድኩና ቁጭ አልኩ። ጠረጴዛው ላይ የሆነ የተጣጠፈ ወረቀት ተቀምጦ አየሁ። ከዚህ በፊት እንደምታረገው የሚያስፈልጋትን የአስቤዛ ዝርዝርና ወጪ የጻፈችበት ወረቀት መሰለኝ። ወረቀቱን ከፈትኩትና አነበብኩት። የዴቭን ፍቅር ከልቤ ማውጣት አልቻልኩም። ይቅርታ። ወደ እሱ ተመልሻለሁ። ደሞ ጸጉሩን አስተክሎ እንዴት እንዳማረበት ብታይ ይላል። ወይኔ ዮባ ተበላ። ተላጭተህም አልሆነልህም፣ መላጣም ሆነ አልሆነልህም። ወይኔ ቲ ይህ ሁላ መስዋዕትነት ከፍለ ለግንኙነት ዝግጁ ሆናችሁ አልጋ ላይ ስትሰቀሉ ይቺ መፋቂያ ስጣት። በአንዴ ነው ሞቶራ ተረክ የሚለው። ከማህደር ጋር ፍቅር ግንኙነት ከጀመርን 3 ዓመት አለፈን። በተገናኘን ቁጥር ግማሹን ሰዓት የምናጠፋው ድንግልናሽን ስጭኝ አልሰጥህም በሚል ልትርክ ነው። ቆይ ግን አንቺ ምንም ስሜት የለሽም እንዴ? በዚህ 3 ዓመት ውስጥ እኮ እንኳን ሌላ ነገር ልናደርግ ቀርቶ አንድ ቀን እንኳን ከንፈርሽን ስሜሽ አላውቅም። አሁንማ እትዬ መሰልሽኝ ነው። እኔ ማህደር ለአንተ እንደ እናትም እንደ እህትም እንደ ሚስትም ነው መሆን የምፈልገው አለችኝ። እስካሁን እንደ እናትና እንደ እህት በሚገባው ነሽልኛል። አሁን ደግሞ እንደ ሚስት ሆኝልኝ። እስቲ ድንግልናሽን ስጭኝ አለላ አርጋ እሺ እሰጥሃለሁ አለችኝና አጠገቧ የተቀመጠውን አንስታ ጎንጨት አለች። የሰማሁትን ነገር ማመን ተሳነኝ። 3 ዓመት ሙሉ ስትነፍገኝ የኖረችውን ነገር እንዴት ዛሬ 3 ደቂቃ ባልሞላ ክርክር ይሻለችኝ? ምናልባት ጆሮዬ አዛብቶ ሰምቶ ከሆነ ብዬ ለማረጋገጥ ደግሜ ጠየቅኳት። እሺ እሰጥሃለሁ ነው ያልሽኝ ወይስ ጆሮዬ ነው? ያ እሰጥሃለሁ። ጊዜ መስጠት አልፈለኩም። ሐሳቧን ሳትቀይር ቶሎ ይዣት ልሄድ አልኩና ከተቀመጥኩበት ተነስቼ አጀሬው እዚሁ መነሳት ሳይጀምር በይቶሎ ተነሽ፣ እዚህ አካባቢ ቆንጆ ሩም ያለው ሆቴል አለ እንሂድ። እንዴ ጭራሽ ጥሩ ሩም ያለው ሆቴልም ታውቃለህ? እንዴት ነው ቆይ እሱ ልታውቅ የቻልከው ነው ወይስ ከዚህ በፊት ከሌላ ሴት ጋር መተህ ታውቃለህ? ይሄ ውይይት ከድንግልና ርክክቡ በኋላ ቢሆን አይሻልም? በያውን ተነሽ። ለማንኛውም ምን ያልሰጥህም አላልኩም፣ ግን ከጋብቻ በኋላ አለችኝ። እዛው መንጋጋውን አውልቃት አለኝ። ለቦክስ በጨበጥኩት እጄ መዳፌን እየመታው በተቀመጠችበት ትቻት ሄዱ። ምን ላድርግ? እንዳላወራ እኮ አታወራ አላችሁኝ። እሺ ማውራት ፈልጌ ነበር ግን አታወራ ያላችሁኝ ነው። ምን ላድርግ? ዝም አስባላችሁኝ። የቤቴ በር ላይ ቁጭ ብዬ ከጓደኛዬ ጋር በስልክ እያወራው ነው። አንተ ግን እኮ የማህደርን ድንግልና በመለመን ያጠፋውን ጊዜ ድንግል መሬት አርሰ ጤፍ ወይም የሆነ ነገር ብትዘራ እስካሁን ሀብታም ነበር የምትሆነው። በአክል እኔ ጊዜ መሬቱ የሚታረስ አይመስለኝም። ድንግል ያውጣልህ ብሎ የረገመኝ ሰው ሳይኖር አይቀርም። ግን አሁን ማህደርን መጠራጠር ጀምሬያለሁ። እንዴት ማለት? ድንግል እየመሰለችኝ አይደለም። ያው አንዴ ድንግሌን ብላ ስለተዋወቀችኝ ድንግል አለመሆኗን ካወቅኩ እንለያይ መላት መስሏት ቢሆንስ ሁሉ መከራ ብታበለኝ። እና ታዲያ እሱ ማወቅ እኮ ቀላለሁ እንዴ? እንዴት?
አንድ ቀን መንገድ ላይ የሄዳችሁ በቀልድ አስመስለው ወገቧን ንካት። ከጮች ወይም ከዘለለች ድንግል ናት። ዝም ካለች ግን ያው ተበልቷል ማለት ነው አለኝ። ጓደኛዬ ያሉ የተባሉ የማህፀን ስፔሻሊስት ሐኪም ልጅ በመሆኑ ሐኪም ቤት ወስዳስ መርመራት ይለኛል ብዬ ስጠብቅ እንደዚህ አይነት ባህላዊ ትንታኔ በመስጠቱ ብገርምም ያለኝን ነገር ለማረጋገጥ ጊዜ ሳላጠፋ ከቤት ወጣሁና በየአንድ ዓመት ልዩነት 9 ልጅ ወለደችውን የሰፈራችንን ሴትዮ ወገብ በቀልድ አስመስዬ ነካረኩት። ሴትዮዋ ከምድር ተነስታ እንደ አንበሳ ወደ ሰማይ ዘለለች። እኔም የጓደኛዬ ባህላዊ ትንታኔ ሐሰት መሆኑን እዛው አረጋግጡ። አይሰራም፣ ይሄ አይሰራም። አባቴ ሌላ ነገር ሞክር እስቲ። እኔ ቤት ፊልም እንይ ብዬ ጠርቻት እግራችን ላይ ፎጣ ጣል አድርገን ቺፕስ እየበላን ፊልም እየመረጥን ነው። ሲኒማ ቤት አልሄድም ስላልሽኝ እኮ ነው ቤት የጠራሁሽ እንጂ ሲኒማ ገብተን ብናይ ደስ ይለኝ ነበር። ከተጋባም በኋላ እንሄዳለን አለችኝ። ቤርጎ ቤት ሳይሆን ሲኒማ ቤት እኮ ነው ያልኩሽ። ከጋብቻ ጋር ምን አገናኘው? ሲኒማ ቤት እኮ ያው ቤርጎ ቤት በለው። ፊልሙን አይቶ ከሚወጣው ሰው በላይ ዓለሙን አይቶ የሚወጣው ሰው ይበልጣል። በር ላይ ሲወጡ ጠብቀ ስለ ፊልሙ ታሪክ በጠይቃቸው አንድ የሚነግር ሰው አታገኝም። በዚህ በላይ ማብራሪያ ሳትጨምርብኝ ፈጠን ብዬ ስሜት ውስጥ ያስገባታል ብዬ የተማመንኩበትን ፊልም ከፈቱ። ድንገት አክተሩ ልጅቱን ወደ ራሱ ስቦ የመጠመጣት ጀምር። አይኮርመው አልሁና በልቤ ቀስ ብዬ ማህደርን በጎና አዩዋት። በፍጥነት ሪሞቱን መንጭቃኝ ፊልሙን አቆመችውና እነዚህ ሰዎች ግን ተጋብተዋል ነው ወይ ዝም ብለው ነው የሚዘሙት? ፊልም አክተርን መቆጣጠር አማረሽ? አናደደችኝ በጣም። ለማንኛውም ከጋብቻ በፊት እንደዚህ አይነት ነገር ማየት አልፈልግም ብላ ቲቪውን አጠፋችው። ሊሟሟቅ እያኮበኮበ የነበረው ስሜቴ ከቲቪው ጋር አብሮ ጠፋ። ቆይ ማድረጉ ይቀርሽ ማየቱ ምን ችግር አለው? ማህደር ግን ሳልፈልግ ሌላ ሴት ጋር እንዲህ የገፋፋሽ ነው ታውቂያለሽ አይደል? ደግሞ ቅዱስ መጽሐፉ ሳይቀር አትከላከሉ ተሰጣጡ ነው የሚለው። ጥቅሶችን ለራስህ የፍትወት ስሜት እያመቻቸ ያለ ቦታቸው አትጥቀስ። ለማንኛውም ምድር ነገ ትጠፋለሽ ቢባል እንኳን ካልተጋባን ምንም የምናደርገው ነገር የለም። እርግጠኛ ነሽ ከተጋባን በኋላ ራሱ ትሰጭኛለሽ? እጇን ጉንጬ ላይ ጣል አድርጋ እየደባበሰችኝ ከዛ በኋላማ ምንም የኔ የምለው ነገር የለም፣ ሁሉም ያንተኔ ነው ጌታ። እኔ ምንም ድግስ ግርግር ምናምን አልፈልግም። በቃ ሽማግሌ ልከህ ከቤት እንድትወስደኝና 80ችንን እንድንፈራረም ብቻ ነው የምፈልገው። በተረፈ በቬሎና በሱፍ ቆንጆ ቆንጆ ፎቶዎች ከተነሳን በቂ ነው አለችኝ። እኔ እኮ ሰርግ የምትፈልጊ መስሎኝ ነው በምን አባቴ ደግሳለሁ ብዬ እስካሁን የቆየሁት። እንደዛ ከሆነማ በቃ ፎቶም፣ ሜካፕም፣ ሱፍና ቬሎ ክራይም አንድ ላይ የምናገኝበት ቦታ አለ። ሰሞኑን እዛ እንሄዳለን። ከዛ ሽማግሌ ልክና 80ችንን እንፈራርማለን። እሺ አለችኝ። በጉጉት ስጠብቀው የነበረው ቀን ደረሰ አልኩና በልቤ ግንባሯን ሳምኳት። ቴሌግራም ላይ ያገኟቸው የባህል መድኃኒት ጠቢብ ጋር ጎራ ብያለው። ግራና ቀኝ ጆሯቸው ላይ የተሰኩት ጤና አዳምና ዳማከሴ አስፓልት ዳርና ዳር የበቀሉ ችግኞች ይመስላሉ። ሰላም አሉ ብዬ እጄን ዘረጋውላቸው። እንዴት ዋልክ ብለው እጄን ሳቱትና አየሩን ጨበጡት። አይናቸውን ሳይው ጤነኛ ነው። አየር መጨበጥ የጥበባቸው አንዱ ክፍል ይሆን እንዴ ብዬ ትንሽ ተወዛገብኩ። አትቁም ቁጭ በል አሉኝና ቁጭ አልኩ። የእድሜ ጉዳይ ትንሽ አይኔን አደከመውና ሰው ራሱ በስርዓት መጨበጥ አቃተኝ እኮ። አይ ጊዜ ብለው ጆሯቸው ላይ ሰኩትን ደማከሴ አፍንጫቸው ውስጥ ከተው 1-2 ጊዜ ካስነጠሱ በኋላ ምን ልርዳ ታዲያ አሉኝ። እኔ እንኳን ስሜት ቀስቃሽ እጽ ካሉት ብዬ ነበር አመጣጤ። ለአንተ ነው ለልጅቱ? ኧረ ለሷ ነው። የኔ እንዲሁም በተፈጥሮ የተቀሰቀሰ ነው። ተጨማሪ ከወሰድኩበት ኦቨርዶዝ ነው የሚሆነው። ምን ነው ታዲያ እሷ አልጋ ላይ ደክማብ ነው? ነገርየውን ስንጀምረው እኮ ነው ትድከም ትበርታ ማውቀው። እስካሁን ምንም ያደረግነው ነገር የለም። ድንግል ናት። አሁን ግን ድንግልናዋ ልትሰጠኝ ዳርዳር እያለች ስለሆነ ሐሳቧን እንዳትቀይር ብዬ ነው እርሷ ጋር የመጣሁት። ከተደረደሩት ብዙ አይነት መፋቂያዎች መሃል አንዱን መፋቂያ ነሱና ለግንኙነት ዝግጁ ናችሁ አልጋ ላይ ስትሰቀሉ ይቺ መፋቂያ ስጣት። በአንዴ ነው ሞተሯ ተረክ የሚለው። አንዴ ከፋቀችበት ሁሌ መደጋገም አያስፈልጋትም። ለሁል ጊዜም የሚሰራ ፍቱን እጽ ነው አሉኝ። መፋቂያውን እንዲያስኩ ፈገግ አሉ። ከተማ ውስጥ አለ የተባለ ፎቶ ስቱዲዮ ውስጥ ነን። እሷ ሜካፓን ተቆነጃጅታ እስክትጨርስ እኔም ጸጉሬን የተስተካከልኩ ነው። ሁለታችንም ተቆነጃጅተን ጨረስንና እኔም መኳንንት የሚያስመስል ሱፍ፣ እሷም ልዕልት የሚያስመስላት ቬሎ ከዛው ተከራይተን የሚያማምሩ የሰርግ ፎቶዎች በሚያምር ስቱዲዮ ውስጥ ተነሳን። ዘላለም ይትባረክ እንደ አብርሃም። የሰርጋችን ቀን ምሽት እኔ በቦዲና በቱታ እሷ ደግሞ በስስ ፒጃማ ሆና አልጋ ላይ ተቃቅፈን ተኝተናል።
ወደ ከንፈሯ በቀስታ የተጠጋው እችን ቀን እንዴት በጉጉት ስጠብቃት እንደነበር ታውቂያለሽ አይደል አልኳት። ተሽኮረመመች። ከንፈሯን በስሱ ሳምኳትና ሽንት ቤት ደርሼ መጣሁ እሺ ብያት ካልጋው ላይ ወርጄ የባህል ሐኪሙ የሰጡኝን መፋቂያ ከኪሴ ያወጣውና ቀደም እኮ የሚያምር መፋቂያ ሳይ ዝም ብዬ ሁለት ገዛው። ጥርስሽን ፋቅ እያደረግሽ ጠብቂኝ ብዬ ወረወርሁላት። እኔም እንዳትጠራጠር ብዬ ሽማግሌው ከሰጡኝ መፋቂያ ጋር የሚመሳሰል ከአዟሪ በገዛሁት መፋቂያ ጥርሴን እየፋቅኩ ወደ ውጭ ወጣው። ከውጭ ተመለስኩና አልጋው ላይ ወጣው። በውስጤ ምን አይነት ዓለም ታሳየኝ ይሆን እያልኩ በደስታ ተውጬ እጄን ትከሻዋ ላይ ጣል አደረኩ። በፍጥነት መንጭቃ አስለቀቀችኝ። እንዴ ምን ሆንሽ? ምንም አልሆንኩም እኮ ጠጋቢያ። ታዲያ ወደ እኔ ለምንድን ነው የምትሸሽኝ ብዬ ወደ እሷ ተጠጋው። ይበልጥ ወደ ጎና ፈገፈገችና ግድግዳው ላይ ተለጠፈች። እንዲህ አሁን ሰላም አልነበርሽ እንዴ? ቆይ በ5 ደቂቃ ውስጥ ምን ተፈጠረ? ምንም አልተፈጠረም። በሻው ልብስሽን አውልቂና ወደ ውስጥ እንግባ በያቴ ቱታይን ክር መፍታት ጀመርኩ። ምንም ማድረግ አልፈልግም እኔ አለችኝ። እንዴ ማለት? በቃ ምንም ማድረግ አልፈልግም። እንዴ ከተጋባንም በኋላ ደግሞ እንደ ድሮ ልታስልምኝ ነው እንዴ? በአውልቂ። አላውልቅም። አውልቂ። እምቢ። የተከራከረን እያለ ድንገት ስልክ የጠራ የባህል ሐኪሙ ነበር የደወሉት። አነሳሁትና ሄሎ፣ እንደው ይቅር በለኝ ልጄ ይቅር በለኝ እያሉ ልመና ውስጥ ገቡ። እንዴ ምን አጥፍተው ነው ይቅር በለኝ የሚሉት? ግራ ገባኝ። ትናንት እኮ አይኔን ትንሽ ግር ብሎኝ ስሜት የሚቀሰቅሰውን መፋቂያ ሰጣለሁ ብዬ ስሜት የሚያጠፋውን የሰጠው። እንደው ይሄ አይኔ ምን እንደሚሻለኝ። አይ ምን ልጅቱ መፋቂያውን ተጠቀመችበት እንዴ? ሄሎ ምንም መልስ አልሰጧቸውም። አልጋ ልብሱን ገለጥኩትና ውስጥ ገብቼ ጥቅልል ብዬ ተኛው። አንዴ ከፋቀችበት ሁሌ መደጋገም አያስፈልጋትም። ለሁል ጊዜም የሚሰራ ፍቱን እጽ ነው ያሉኝ ትዝ አለኝና ክፉኛ ተከስኩ። ግድግዳ ላይ እንደ ማስታወቂያ ለጥፏት ኪስ እያደረጉ ደረስኩባቸው። ቤቴ የምትባል ገርል ፍሬንድ ነበረችኝ። እንደ ወንድም የማየው የምትለው ናት የሚባል ቤስት ፍሬንድ ነበራት። ቤቲና ናት። እሱ ከመጣ እኔን ከነመፈጠሬ ረስታኝ ወደሱ ትሮጣለች። ከኔ ጋር ከምታሳልፈው ጊዜ ይልቅ ከሱ ጋር የምታሳልፈው ጊዜ ይበልጣል። የሆነ ቀን ምርር አለኝና ለምንድነው ግን ከኔ ጋር ቶሎ ማትገናኘው አልኳት። ፈገግ ብላ ቀን በቀን እየተገናኘን እንዳንሰለቻች ብዬ እኮ ነው የኔ ፍቅር፣ ንፍቅ ብለኝ ሳገኝ ደስ የሚለኝ አለች። ግራ ገብቶኝ እንዴ ታዲያ ስንጋባ እንዴት ልንሆን ነው እኮ? እሱን ስንጋባ እናስብበታለን ብላ አሳሰበች። እናስብበታለን። ሲጀመር ቤቲም ናቲም አይሆንም። አንተ በተለይ ከቤት ይራቅ። ወክ እያረጉ ናቲ ቤቲን ሳር ላይ አጋድሞ ከንፈሯን ሲሰማት ተመለከቱ። ሄጄ ምን አባታችሁ እያረጋችሁ ነው ልላችሁ አሰብኩና ቤቲ እየተደነግጥብኛለች ብዬ ተውኩት። ያለው ተኳሽ አንድ ዛፍ ስር ተደብቄ ፎቶ አነሳቸውና ቤት ከገባው በኋላ ላኩላት። ከዚያም ወዲያው ደውዬ የላኩልሽን ቅሌት አየሽው አይደል? ቀን ከናቲ ጋር ምን እያረግሽ ነበር አልኳት በሚያሳዝን ድምጽ። ወይኔ ቅድም እኮ ብታይ ከሙቀቱ የተነሳ ትንፋሽ አጥሮኝ ናቲዬ ባፌ በኩል ትንፋሽ እየሰጠኝ ነበር። ወይ እኔ ደግሞ የተሳሳማችሁ መስሎኝ እኮ በጣም ደብሮኝ ነበር። አመንካቸው? እግዚአብሔር ይስጠው እሱ ባይኖር እኮ አጥቼሽ ነበር ብዬ ናቲን መርቄ ስልኩን ዘጋሁት። አመንካት? ቤቲን አመንካት? ኧረ ተው እንዴ! ሰፈሩ ስራመድ ግድግዳ ላይ እንደ ማስታወቂያ ለጥፏት ኪስ እያደረጉ ደረስኩባቸው። እንዴ እነዚህ ሰዎች የሮማ ቴቪስት በየመናፈሻውና በየግድግዳው ይላላሱት ብዬ ወገቤን አስኩና እሺ ዛሬስ ምን አባታችሁ እያረጋችሁ ነው አልኳቸው። ቤቲ ወደኔ እያየች ወይዮ ብዬ ቤቲ መስዬ ነው አይደል? ምን ትያቷ እኮ ነኝ። እንዴት እስካሁን መንታት እንዳለቻ ታነገረች። አረ ቤቲ ክፋትሽ! አረ ቤቲ ክፋትሽ! እኔ ደግሞ እኮ ቤቲ መስለሽኝ በቃ ራሴን መቆጣጠር ተስኖኝ ነበር። የእግዚአብሔር ስራ ግን ሲገርም በቃ ይቅርታ ረበሽኳችሁ፣ ካቆማችሁበት ቀጥሉ። አረ የቤቲ ክፋት! መንገዴን ቀጥሉ። አረ የቤቲ ክፋት! አረ የቤቲ ክፋት! ቤቲዎች ዛሬ ልደቴ ነው። ከዚህ በፊት የነበሩ ልደቶች ላይ ቤቲ ከማንም ቀድማ ነበር እንኳን ተወለድክልኝ የኔ ንጉስ በላ ቴክስት ምትልክልኝ። ከሰዓት ደግሞ ስጦታ ይዛ ቤቴ ተመጣና ድምቅ አርጋ ልደቴን ታከብርልኛለች። እናቴ የሚባል ቤስት ፍሬንድ ከመጣ በኋላ ግን አስለመደችኝ ሁሉ ቀርቷል። ካሁን ቴክስት ገባ ደወለች እያልኩ በጉጉት ብጠባበቅም ምንም የለም። ናቲ ካለማ ተው ነገሮች ሁሉ ተበላሻሹ። ድንገት ስልክ የጠራ
ቤቲ ነበረች። ተስገብግብ ያነሳሁትና የኔ ውድ አልኳት። ይቅርታ ማሬ ጠፋሁብህ አይደል? የምገዛልህን ላንተ የሚመጥን ስጦታ ሳስብ እኮ ነው የቆየሁት አለችኝ። ደስ ብሎኝ እና ታዲያ ምን ገዛሽልኝ አልኳት። በቃ ሁሉም ተጸባይ ጋር የሚሄድ ነገር ነው የገዛውልህ። በቃ ቁጭ ራስህን በለው። ቆይ አንዴ ድምፁን ላሰማ አለችኝና የበግ ድምፅ አሰማችኝ። በግ ነህ ያለችው እኮ ነው። በግ ነህ ምንም አይገባህም ጅል ነህ ያለችው ነው። ወይኔ ቤቲ የሰራሽን ይስጥሽ። ቤቲ የሰራሽን ይስጥሽ። ናቲ ደግሞ ከቤቲ ጋር ከሆንክ ጥምራችሁ ከባድ ነው። እናንተ ኮላብሬታችሁ ከባድ ነው።